زرعلك تذكرها كفها كبرتي معاتي طلعتي كل سلام عسلني كاغر ستوتي قمي العيش من العرض الصادية ولي مسساينة ترونو لبدل ሰላም ወደ ሪአክሽን ስቱዲዮ ቤተሰቦች እንደምናችሁ እንኳን አደረሳችሁ መልካም የገና በዓል ይያለን ዛሬም በአዲስ ቪዲዮ መተናል በዓሉ የሰላም የጤና የመተሳሰብ ይሁንልን ያለው የሌለውን ያካፍል በየቪዲዮ ጀምራለሁ ይመቻችሁ ላይክ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ወደ ቪዲዮ እንግባ Ethiopian idol you liar to hey you liar to oh my god you liar to ከገጠር ተፍታ ማታ በመስኮት ስለገብታ እኛ ቤት ገብታ እንጀራ ሰርቃ ባልታ የምበሰን ሱረ ዘርፋ የሃይደር ቀበቶ ዘርፋ zararfa fafa liar to me oh my god you liar to me machine water love me you liar to me በጣም አሪፍ ነው ለአሁን ትውልድ ለቲክቶከሮች ዘፋኞች ማለት ነው ያው ምሳሌ ሆነናል ቀበቶ ዘርፋ ቲክቶክ ላይ ታፕታ ብላ ሄሎ ሁሌ ማለት ነው በቃ እኔ እቺ ልጅ እኮ በጣም ነው የምትመቸኝ በቃ ይመቻችሁ ግጥማ ሁላ በጣም እና ልጅቷ ራሱ መልኳ ምናምን ይሰማኛል አንተ ነህ እንዴ ቅር እኮ ብሎኛል እሺ ለምን ደወልክ የጨረስ መስሎኝ አብረን መዋል አምሮኝ ይቅርታ ድሮ ነው ይቅር ያልኩህ የሆንኩትን ባንተ በቃ ይተውኩልህ ግን ጓደኞቹ ፊት ያከናነብከኝን ሀፍረቴን አትርሳ የራስህን ትተህ የኔን ብቻ አታንሳ ለይቅርታ አይደለም ቃሌን ለማዳመጥ መች ነበረ ጊዜ አሁን ትዝ ሲልህ የሚያንቀዠቅዥህ የያዘህ አባዜ ከሄድክ በኋላ ደውለህ ላግኘሽ አረላሽ በጣም ይደብራል በጣም ትመችኛለሽ ባገኘሽ ካንቺ ጋር አንድ ቪዲዮ ብሰራ ፍቃደኛ ከሆንሽ የምታዩ ሰዎች ሼር አድርጉልኝ ይናል ምን ዋለም ትልላት በጣም ትንሽ ተቻበለ ምን ራኬብንስ ምን ዋለም ትልላት እንደነቲን ታደንቅልኛለች ከመልክ ምን ነው በጣም ይመቻል ፈነቲ እሺውን ደግሞ ወደ ጃራ እናልፋለን ጃራ ቤት የምትባል ልጅ አጠገብ ነው የምትቀመጠው አንተ ማለት ነው እኮ እኔ እኮ ፈልጌ እኮ አይደለም እኮ እሺ ቲቸር ናቸው ቤት አጠገቤ ተቀመጣለች ሳትዋሽ ተናገር አልናፈቀችም እንዴ አልናፈቀችም ጓደኞቼ ደግሞ አጠገብ ሲቀመጥ የቤቲ ባል እያለ የቤቲ ባል ቪዲዮ መሰራው ጣውላ ቂጥ እያላችሁ ለምትሰልሙኝ ነው እና እንኳን አይደለም እኔ በቤተሰቤም ጣውላ ቂጥ የለም ብቻ ስዞር ግን ማለት ነው መጋኛ ቢመታችሁ ብትደነግጡ መብረቅ ቢላችሁ የለውበትም ልፈሺ ነው ወደምስ ቅዱስ የቂጥ ጋኔ ሊያዘው ወደምስ ቅዱስ የቂጥ ጋኔ ሊያዘው in that moment I felt የመንግስት ሰራተኞች የሞጫ ሰዓት ሳይደርስ ቀድሞ ሲወጡ ረበስማ ረብርደት ነው እየ
የትኛው ባንክ? ወጋገን ባንክ። ወጋገን ባንክ በቅርብ ነው የገባሁት ወጋገን ባንክ። አሁን በቅርብ ነው የገባሽው? ውጪ ነፃነት ማለት አሁን የገባሽ ውጪ ተመችቶኛል እንዴ ስንት መከራ እንዳየች እዚህ ለመግባት እንካ እንጀራ ጨምር እሺ ኦዘክ ምን ያረክ እኔ ደረቅ እንጀራ በጣም ነው የምወደው እንደዚህ ደረቅ እንጀራ መብላት እንዲሁም ምን ትውሰጂ አምጣው ወይኔ እንደዚህ ከሆነ ጥዘት ይቅርብ ችግር ውስጥ ሊከት የሚችል የሰውነት አካል የት ሊሆን ይችላል እጅ በሚለው ላይ ሰውየው ወንጀል ሰርቶ ፍርድ ቤት ሰምታል ይሄን ቃል ታቋል ቆየት ያለ ነው እኔ አንድ እጄ ባጠፋው ጥፋት ሙሉ ሰውነቴ ሙሉ አካሌ እስር ቤት መግባት አለበት ክቡር ዳኛ እኔ አይደለም እጄን ያጠፋው አለ ጥሩ እሺ እጅህን ብቻ እስር ቤት እንዲገባ ብሎ ዳኛው ማዝኖ ፈቀደለት ፈረደለት ለካ ሰውየው እጁ አርቲፊሻል ነበር ፈታ አረ ከባድ ነው በትምህርቴ ሃይ ስኩል ላይ ምናምን ያን ያህል አልነበርኩኝም ግቢ ላይ ምናምን እሻላለሁ ግቢ ላይ ጎበዝ ነበርኩ እውነት ይመሰክራሉ አስተማሪዎቼ ምናምን ፍሬሽ ይር ፈርስት ሴሚስተር ላይ ምናምን ከዛ በኋላ በጣም ያበደ ውጤት ነበርኝ ይመሰክራሉ አስተማሪዎቼ ምናምን እሞ አምባሻ ቢያ ሻይም ጣጪ ለላሳም ድጋሚ እያየሁት ያደኩት የሰፈሬ ልጅ ሚጣ አስታርጊ ልምጣ ሲል እንደው በምን አለቀስኩት ዛሬ እናቲ አንቺ ቆመሽ ቀርተሽ ወንስ ምን ያርግስ እያየሽው አድኩ farkut he's enjoying hayalak no all of us ተመረቀና ያለቀ ማልቀስ ነው ያለቀስኩት ተመረቀኝ ማልቀስ ነው ያለቀስኩት ጠይቀኝ እንኳን ደሳላችሁ I was crying no አርጀንቲና ገደል ትግባ ከተመሰረተ ከ80 ዓመታት በላይ ያስቆጠረው የአማኑኤል ስፔሻላይዝድ ሆስፒታል አስፈላጊውን ትኩረት አለማግኘቱን ገለጸ ተቋሙ ከአቅሙ በላይ ለማስተናገድ መገደዱንና ይህም በስራው ጥራት ላይ ጫና እየፈጠረበት ስለመሆኑ እወቁልኝ ብሏል አረታው ግን ረስማ እንደዚህ ኤዲት የምታደርጉ ሰዎች ይመቻችሁ ምንድነው ግን ብሬን ማሰጠኝ hello ይሰማል Dear customer, your balance is insufficient. ትርጉም ደሃኖት እከካም ደሃኖት ታርዲምሎ your balance insufficient እንዴ በቀደም አንዴ ሞሎት ሄሎ አንቺ በቀደም ኮኑ ካርድ ሞሎት እንዴ በቀደም ኮኑ ሞሎት Dear customer, ጀዝባና እንዴ እባክህ ካርድ ሙላ ይሳስጠላ ገገማ ነው በእናትህ ካርድ ሙላተ ሊዲያነሻ አንቺ ጅብ እባክህ አስደውይ ሊዲያነሻ አቅሻለሁ እባክሽ አስደውይኝ ኦዬ ድንጋይ አነሆን እሺ ድንጋይ አነሆን ካርድ ሙላ እንዴ እኔ ምን ላርገው ሜሪ የሰፈርሽ ልጅ እኮ ነኝ የሰፈርሽ ልጅ ዳዊት ነኝ የሰፈርሽ ልጅ ሚስኮል አስደርጊ በእናትሽ ሚስኮል አስደርጊ አንቺ ኦይ አዳምጠኝ ዳዊትም ሆንክ ጎልያድ ይሁዳ ብትሆን አያገባኝም እሺ እኔ ኮምፒውተር ነኝ አዳምጠኝ ለማንኛውም ይሄን ብላ አሬ ልጅ ከባድ ነው በስማ ይሄን ብላ ይሄን ቤሽ ዲር ከስተመር አንተ ራስህ እንካ አረ በስማ እቺን አችላትም ብራዘር አችላትም በነገራችን ላይ እኛ መንግስት ያቋቋምነው ስኳር እንዲነግድ አይደለም ስኳር መነገድ ሁኔታ የሳሙና መነገድ ሁኔታ የዱቄት መነገድ ሁኔታ መንግስታችን በዚህ እንዲሳተፍ አይደለም
መንግስት ድንበር እንዲጠብቅና የውጭ ጉዳይ ፖሊሲያችን እንዲያስፈጽምልን ነው መንግስት የሾም ነው። ምናልባት በሚቀጥለው ምርጫ ከተሳካልን ይህን እናስተካክላለን። የምር ይመቸው። የበፊት እኮ እንደዚህ ነው። ሳሙና እንዲነግድ ስኳር እንዲነግድ አይደለም። ያሁንስ መሬት እንዲነግድ ያሁኑ ከባድ ነው። እረረር እና ፀሐዩ መንግስታችን ይሄ ላንተ ነው። አሁን ሼፕሽ እንዳይበላሽ ምንድነው የምትበይው? ሼፒማ እንዳይበላሽ ሰላጣ ፍሩት ነገሮችን አብይ በስመ አብ ሼፓ እንዳይበላሽ ይመችሽ። ጠባሳም በንቅሳት መሸፈን እንዴት ናችሁ? የሸገር አስጨናቂው ነኝ። ባለፈው እንድትሳደቡ እድሉን ሰጥቻችሁ ነበር አይደለ? አይኑ ይገባኛል። ተጨንቃችሁ ተሳርባችኋል የተወሰናቻችሁ። ግን እድሉን ደግሞ ያላገኛችሁ ሰዎች ብዙ ሰዎች አላችሁ። ዛሬ እድሉን ልስጣችሁ። ፍሪደም አለው። ምንም እንዳትፈሩ ተሳደቡ። እድሉ ዛሬ ስለሆነ ማለት ነው። ያው እናቴ አንድ እድል በቂ አይደለም ትለኛለች። ሁለተኛ እድል ለሰው ልጅ ጥሩ ነው ስለምትለኝ እድሉን ልስጣችሁ። እስቲ ዛሬ ብቻ ተሳደቡሽ። ይመቻችሁ። ብራዘር የሸገር ልጅ በመሆነ በጣም እኮራለሁ። ምክንያቱም እኔ የሸገር ልጅ ነኝ። ግን ፕሊዝ እናታ አንድ እድል የሰጠች ልገል ብላ አስባ ነው ሁለተኛ እድል የሰጠች ሜቢ ከተለወጥክ ብላ። ግን አሁን አንተም ደንዘሃል። እዚህ ጋር ምርሽን እያሳየ ምናምን የሸገር ልጅ ምናምን ዝም ብለህ አትሸከመም እንዴ? ስራ አሰራም እንዴ? አረ ከባድ ነው ብራዘር። ወይ አትለፍልፍ፣ በቃ ቲክቶክ ላይ መጣ አለፍልፍ። ነቃሽን እንዴ? ጓደኛዬ ባለፈው ነቃሽን ብሎኝ ነበር። የሆነ ቪዲዮ ሰርታል። ላላ ኢንተርቴይንመንት ይባላል። ሙሉ ቪዲዮቹ የታቱ ነው እና ነቃሽ ለመሆን ሐሳብ አለው እና አሁን ዩቲዩብን ሳይተው አይቀርም መሰለኝ ነቃሽ ሆናል መሰለኝና እንዴ ጥቅማ ጥቅሙ ምንድነው? አራተው የነቃሽ ሆንኮ ለዚህ ነው ጓድ ደግሞ ምንም አይሰማትም። በቃ ሌሎቹ እኮ ይርበተበታል፣ ያለቅሳሉ። ወንዶች ላይ የሚያለቅሱ ይኖራሉ። እሷ ምንም ሰልፍላት እንትን ተላጭ ከባድ ነው። ነቃሹም ያው ይመቸው ስራው ነው። ጥቅሙ ምንድነው ግን? እኔ እንጃ። ጥቅሙን ኮሜንት ላይ ጻፉልኝ። እንደዚህ ጥቅሙ እኔ አሁን ሚስቴ ወይ ጓደኛዬ እዚህ ጋር ተነቀሰሽ ባገኘሽ እኔ ደስ ይለኛል እኮ ግን ተመልካቾቼ የዛሬ ቪዲዮ እነዚህን ይመስሉ ነበር። ዘና ፈታ እንዳላችሁበት ተስፋ አደርጋለሁ። ሪአክሽን ስቱዲዮን ላይክ፣ ሼር፣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሰብስክራይብም አድርጉ ፕሊዝ፣ ሰብስክራይብ አድርጉ። ይመቻችሁ። በዓሉ የሰላም የጤና ይሁንላችሁ እላለሁ። ባይ ባይ። ካሜራማ ቴንክ ዩ። አዎ